እሺ ጋይስ ዛሬ ደግሞ ማሳያችሁ በሁለተኛ ፓርት ቪዲዮ ተመልሰናል። የሁለተኛ ፓርት ቪዲዮ ምንድነው? እዚህ ጋር እንዴት ነው የፊት አሻራ የምንሰጠው የሚለው ኒክ አፕን ከከፈተን በኋላ እንደዚህ ከከፈተን በኋላ የፊት አሻራ እንዴት ነው የምንሰጠው? የኤጀንት እንትኔ ነው። መጀመሪያ ወደ ሆስቴል ሂድ። እሺ እንዴት ነው አሻራ የምንሰጠው ካላችሁ ለግድ ያው አካውንታችሁ ባን እንዳይደረቅ አሻራ መስጠት አለባችሁ። አካውንታችሁ ቬሪፋይ ለማድረግ ማለት ነውና አካውንታችሁን አሻራ ለመስጠት ምንድነው እዚህች ጋር መጀመሪያ እዚህ ጋር ያለው ልንገራችሁ። እዚህች ጋር የምትላለች እቺ ፕሮፋይላችሁ ነው። እቺ ደግሞ ቻት የምትል እዚህች ጋር አለች። ቻት ማለት ሜሴጅ የሚገባላችሁ ቦታ ነው። ቻት ማለት ክለብ ማለት ክለብን ጆን ስታደርጉ የሆነ የሚገኝ ፖይንት እና ኮይን አለ። ከዛ ፖስት ነው ቪዲዮ የሆነ ነገሮችን ፖስት ማድረግ ከፈለጋችሁ በዚህ ነው ፖስት ማድረግ የምትፈልጉት። ከዛ እዚህች ጋር ደግሞ ላይቭ የሚል አለ አይታችኋል። ይሄንን አሁን ስነካ ወዴት ነው የሚያስገባኝ? የሚለው ስነካ ወደ ዋና ፕሮፋይሌ ነው የሚወስደኝ። ይሄው የኔ ስም ብዙ ነገሮች እዚህ ጋር ተቀምጠዋል። እነዚህ ነው የሚያሳየኝ። ሌላ ደግሞ ምንድነው እዚህች ጋር ደግሞ ቻት የምትላለች ቻት የምትለው ላይ ሳረግ ማለት ነው እዚህች ላይ ማለት ነው ቻት የምትለው ላይ ሳረግ ቻት ሜሴጆች ናቸው። ይሄው እነዚህ ሜሴጆች ናቸው። እነዚህ የገቡ ሜሴጆች ናቸው። ሜሴጆች ነው ያሳየኝ ያለው። ከዛ ሌላ ደግሞ ክለብ የሚል አለ። ክለብ ጆይን ክለብ የሚል አለ። ያው የፈለጋችሁትን ክለብ መቀላቀል ትችላላችሁ። እናንተ የፈለጋችሁትን ክለብ መርጣችሁ መቀላቀል ትችላላችሁ። ግን ስትቀላቀሉ እንደዚህ ገብታችሁ ነው ሪሲቭድ የምትሉት ማለት ነው። ሪሲቭድ የምትሏት የሆነ ነገር ይኖራል። እሱን እንደዚህ ገብታችሁ ቼክ አድርጋችሁ እንደዚህ ሪሲቭድ አድርጋችሁ መቀበል ትችላላችሁ። ከዛ ሌላ ደግሞ ምንድነው ፖስት የሚል አለ። እዚህ ጋር ፖስት የምትላለች አይታችኋል። እዚህ ፖስት የምትሏን ስትነኩ የሆነ ነገር ልቀቁ ይላል። ይኸው እዚህች ጋር እቺን ትነካላችሁ። እቺ ማለት ነው። እቺን እንደዚህ ትነኩና በቃ አልበም የሚለውን ተናግታችሁ የምትፈልጉት ለምሳሌ ይሄንን እኔ ብለቅ ለቅቃለሁ። ይሄንን ደን ብያለሁ። ያው እንደዚህ ፖስት ሰክሰስ ብሎኛል። የሆነች ጊፍት ይሰጠኛል። እሱን በኋላ አሳያችኋለሁ። ሌላ ደግሞ ዋናው ላይቭ የምትለው እዚህች ጋር ላይቭ የምትላለች። እቺን ላይቭ የምትለዋን እንደዚህ ስትነኩ አሻራ የምትሰጡበት ዋና ቦታውን እዚህ ጋር ነው ያለው። እቺን ላይቭ የምትለዋን ከነካችሁ በኋላ እቺን ነው የምትነኩት። እቺን የቲቪ ቅርጽ ያላትን ነው የምትነኩት። እቺን እንደዚህ ስትነኩ ምን ያመጣላችኋል? እዚህ ጋር ያው እዚህች ጋር ይወት በደንብ እዚህች ጋር ቬሪፋይ የምትላለች። ከዛ ቼንጅ ከቨር የምትላለች። እናንተ መጀመሪያ ፎቶ ታስገባላችሁ። እንደዚህ ቼንጅ ከቨር የሚለውን ነክታችሁ እንደዚህ ቼንጅ ከቨር የምትለውን ነክታችሁ ኔክስት ማለት ትችላላችሁ። ከዛ ደግሞ እዚህ ጋር ቬሪፋይ የሚለውን ትነካላችሁ ማለት ነው። የፊት አሻራ ለመስጠት እዚህ ቬሪፋይ የሚል አለ። ይሄንን ቬሪፋይ የሚለውን ነው የምትነኩት። እንደዚህ ስትነኩት ይቆጥራል። እዚህ ጋር እየቆጠረ ነው። እሱ ራሱ እንደዚህ ሲበራ አግሪ እንደ ቬሪፋይ ብላችሁ ትገባላችሁ ማለት ነው። ያው ሆኖ መጣች አሻራ የምትሰጡበት። ብዙዎቻችሁ የምታሳሳቱበት ቦታ እዚህ ጋር ነው። አይታችኋል። እዚህ ጋር ማለት ነው አሻራ እዚህ ነው የምትሰጡት። ይሄ እዚህ ውስጥ ሳይሆን ፊታችሁን ማስገባት ያለባችሁ በትክክል እቺ ነጭ መስመር ውስጥ ነው። አይታችኋል። የሰው ቅርጽ ያላት እቺ ነጭ መስመር ውስጥ ፊታችሁን በትክክል ማስገባት አለባችሁ። ነጭ መስመር ውስጥ አስገብታችሁ ቢያንስ ለ30 ሰኮንድ መቆየት አለባችሁ። እኔ አሻራ ማልሰጠው ሌላ አካውንት ስላለኝ ነው። ይሄንን ለእናንተ ለማሳየት ሲል ነው። ይሄ ለኢንቪቴሽን የምጠቀምበት አካውንት ነው። ይሄው መልሶኛል። እሱ ራሱ እንደዚህ ነው የምትሰጡት። ከሰጣችሁት በኋላ ላይቭ ሳይሆን ፓርቲ የሚለው ላይ አድርጋችሁ መግባት የምትችሉት። ምክንያቱም ትንሽ ሌቭላችሁ ማደግ ያለበት እስከ 3 ሌቭል ደግሞ እዚህ በጣም ቀላል ነው። ገብታችሁ በሁለት ቀን በ3 ቀን ማሳደግ ትችላላችሁ። ሰውን ጋብዛችሁ ማለት ነውና እናንተ ምንድነው እዚህ ጋር ስትገቡ እዚህ ጋር ፓርቲ የሚለው ላይ አድርጋችሁ ነው መግባት ያለባችሁ። ከዛ ወንበሮች ያሉ ምርጫ እስከ 9 ወንበሮች ያሉ አንዱ መርጣችሁ መግባት ትችላላችሁ። ያለው ነገር ይሄ ነው። የዛሬ ለአሻራ የሰሩት ቪዲዮ ይመስላል። ከዛ በቀጣይ ደግሞ
አሻራ ሰጣችሁ እንዴት እንደምትገቡ አሁን አሳያችኋለሁ በሌላኛው አካውንቴ። ይሄው ሌላኛው የዋናው አካውንቴ ነው። አሻራ ሰጠው ኤጀንት ሆንኩበት አካውንቴ ስለሆነ አሻራ ከሰጣችሁ በኋላ እንዴት ነው የምትገቡት? እዚች ጋር እቺን ትነካላችሁ ማለት ነው። እቺን ያው አሁን እንትን ላይ ስላለው መግባት አትችልም እያለኝ ነው። እሺ ጋይስ ላይቭ እንዴት ነው የተገቡ ላሳያችሁ። ላይቭ የምትሏን ስትነኩ እንደዚህ ትነካላችሁ ማለት ነው። እንደዚህ ያመጣላችሁ የወንበር ምርጫ ያመጣላችሁ። እኔ 9 ላይ አድርጌዋለሁ። ከዛ ጎ አልኩት። እዚህ ነክታችሁ መመለስ ትችላላችሁ። ከዛ ይኸው ላይቡን ወጣችሁ ማለት ነውና ታክሳችሁን ደግሞ በየ2 ሰዓቱ ማታ 1 ሰዓት ከመሆኑ በፊት መቀበሉን እንዳትረሱ። በሶስተኛ ቪዲዮ እስክንገናኝ አመሰግናለሁ። ቴንክ ዩ ባይ ባይ።